የኢትዮጵያን ሕዝብ መከራ እንደ ፊልም ማየት አቃተኝ ሞር። ምክንያቱም ኢትዮጵያ ውስጥ እየተፈጸመ ያለው በደል ቀላል አድርጋችሁ አትዩት። ህፃናት እየተራቡ ነው። ፋሚሊ ግራ ገባው ምን እንደሚያደርግ። ጉስቅልናው ኤቭሪዴይ እያደገ ነው። ድህነቱ እሱ ታሪካችን ነው። ያንን ማሸነፍ ያቃትን ትውልዶች ነን። እዚህ ላይ ደርሰናል። በአባቶቻችን ዘመን ድሃ ተብለናል። ውጭ ሀገር ስንኖር እኛ ኢትዮጵያኖች ነን ስንል አሁንም እየተራባችሁ ነው። ያንን ታሪክ መቼ ነው የምንቀይረው? አንድ ቀን ይቀየራል ብዬ እንደ ህልም ይዤው ነበረ። ቁጭ ብዬ ግን እንደ ፊልም እያየሁት ነው የኢትዮጵያ ነብስ ታሪክ። ኢትዮጵያውያኖች፣ እኛ ኢትዮጵያኖች ሻርፕ የሆኑ ወጣቶች አሉ፣ ግን የስራ እድል የለም። አገሪቷ ላይ ሁል ጊዜ ኤቭሪዴይ፣ ኤቭሪ ሚኒት፣ ኤቭሪ ሰከንድ የምንሰማው ጦርነት ነው። ህፃናት እየተራቡ ነው። ህዝቡ ግራ ገባው። አዛውንቶች ጧሪ ቀባሪ አጥተው በየቦታው እየለመኑ ነው። እንዴት አድርገን ነው ይህንን ታሪካችንን የተንጋደደ ታሪክ፣ አንካሳ የሆነ ታሪክ፣ ያንን አንካሳ ታሪክ እንዴት አድርገን ነው የምንቀይረው? ጦርነት አይቀይረውም። ዲቪዥን አይቀይረውም። ዘረኝነት አይቀይረውም። የሚቀይረው ያ አብረን ተያይዘን ሰርተን ሰርክላችንን አስፍተን ያኔ ይቀየራል። ካሁን በኋላ እኛ አይተነዋል። ድሃንን የመጨረሻ ኢትዮጵያዊ ማለት የመጨረሻ ድሃ ነው። ብዙ የምንኮራበት ባህሎች ሊኖሩ ይችላሉ። በዚህ ሰዓት አሳፋሪ ሆነዋል። እነሱ ፕራዮሪቲ አልሰጣቸውም። የምሰጣቸው የህዝብን ፔን፣ የህፃናትን ጉስቅልና፣ የአገሪቷን ዳሜጅ የሆነችበት ስታንዳርዷ እሱ ነው ለእኔ ፕራዮሪቲ። ህዝቡ መልስ አጣ። እንዴት ነው ያንን የምንሰራው? አንድ ሰው አይሰራላችሁም። አብይ አንድ ሰው ነው። አብይ ፕራይም ሚኒስተር ነው። አንድ ቀን መሄድ ካለበት ይሄዳል። በምድር ላይ ማንኛውም ንጉስ ወይም መንግስት ለዘላለም የተቀመጠ የለም። እኛ ግን ሪስፖንሲቢሊቲ አለብን፣ ታሪክን የመቀየር ታሪክን የመስራት የኛ ሪስፖንሲቢሊቲ፣ ያንቺ፣ የኔ፣ የናንተ፣ የኛ የሁላችንም። ዶንሳይ አማራ፣ ዶንሳይ ትግሬ፣ ኦሮሞ እሱን መስማት አንፈልግም። እኛ ኢትዮጵያውያኖች ተያይዘን ሰርክላችንን አስፈተን ኢትዮጵያ መሰራት አለበት። ዘረኝነት ድክመት ነው። እውነቴን ነው የምላችሁ። እኔ ኮምፔር አላደርገውም። ኢትዮጵያን ኮምፔር ከዌስተርኑ ጋር አላደርገውም። ኮፒ ፔስት ልልህ እችላለሁ። ኮፒ አድርጋል ኢትዮጵያን እንስራ። ኖት የት አልደረስንም እዛ። መጀመሪያ መሰራት ያለበት ህዝቡ መብላት አለበት። ህዝቡ እርቦታል። ከዋላ በኋላ ያስባል። ቦዲ ካልበላ ህዝቡ አያስብም። ድህነቱ ኤቭሪ ዴይ፣ ኤቭሪ ሚኒት፣ ኤቭሪ ሰከንድ ቢገር እያደገ መጣ። ያንን የምናቆመው እኔም አንቺም አንተም ሁላችንም ተያይዘ ነው። ስለዚህ ጎበዝ ተነሳና ስራ እንስራ። ጎበዝ አንድ ነገር እናደርግ። ዝም ብለን የኢትዮጵያን ጉስቅልና እንደ ፊልም ማየት ይብቃ። ኢናፍ ኢዝ ኢናፍ። ለሚመጣው ጄኔሬሽን ምን ማስረከብ እንዳለብን ስናስበው የዛኔ እናስባለን፣ የዛኔ እንንቀሳቀሳለን። አዘርዋይዝ ይሄ ውድቀት ነው። ውድቀት። ኢትዮጵያ ያለችበት መከራ፣ ዝጥቀት መቼም የሚያቆም አይደለም። እኛ ሰርክላችንን ካላሰፋን፣ ሰርክላችን መስፋት አለበት። ፕሊዝ ሰርክላችንን እናስፋ። ስላዳመጣችሁኝ አመሰግናለሁ። ብዙ አለኝ ስለ ኢትዮጵያ የማወራው።